amma immoo gara baqachuu mangistuu sana bira yoo ga'u immoo maal akka jechaa jiru walitti ilaaluudhaaf dursee mangistuun akkamiin mo'atame jechaa ture amma immoo dubbiin mangistuu kun waan biraati jechaa jira ka duraa sana ilaallee ka ittaan itti fufu ደርግን የጣለው ኢህአደግ በሚል በጣም በርካታ ሐሳብ አንስተዋል አባቴ ደርግ የጣለው ኢህአደግ አይደለም ደርግን የጣለው ደርግ ነው ደርግን መጀመሪያ የጣለው ደርግ ነው ደርግ ገዳይ ባይሆን ደርግ ጨፍጫፊ ባይሆን ማንንም ሊጥለው አይችልም ደርግ ጨፍጫፊና ገዳይ ሆኖ በሁለት እግሩ መቆም ሲያቀተው ኢህአደግ ደግሞ በዚህ በኩል ሳስቷል በዚህ በኩል ደክሟል ብሎ አመራር ሰጠና ህዝብ ነቅንቆ ከእግሩ ነቀለው የዚህ ውድቀት ዋነኛ ተጠያቂ ራሱ ደርግ ነው ሁለተኛው የህዝብ የተደመረ ትግል ነው ኢህአደግ የሚወስደው ድርሻ አመራር መስጠቱና ለዚያ አመራር መስጠት መክፈል የሚገባውን ዋጋ ለመክፈል ዝግጁ የሆኑ ሰዎች ዋጋ የከፈሉ ሰዎች ህይወታቸውን የገበሩ ሰዎችም አመራር የሚሰጠው ድርጊት አካል መሆናቸው ብቻ አሁንም ኢህአደግን የሚጥለው ኢህአደግ በውስጡ የተቦረቦረ እንደሆነና የህዝቡን ፍላጎት መመለስ ያቃተው እንደሆነ ብቻ ነው ኢህአደግ የሚወድቀው ኩኒ ዋን ሄዱፍ ከሳ ቀባ ዋይ ኩፋቲ ደርጊ ቆፎ ዶንታኔ ደርጊ ከን ኩፍሴ ደርጊ ከን በለሴ አጄሱ ፊ ገዳይና ጨፍጫፊ መሆኑ ነው ጀደ ዱበቴ ጅራ ተነራ ዋንጀዱ ድራ ሜ ዱራ ደርጊን ቢፋከናቲን በደ ጀቻ ቱሬ ከና ቲባ ከነሞ ይሰረገውዳፍ ጫፊ ረዮገው ቲባ ከና ከመንግስቱ ሰነተውዳፍ ጫፊ ረዮገው አብይሞ አከነ ጀቹ ጅራ አዲስ አበባ ሳይደረስ 100 200 300 ኪሎ ሜትር ሲቀር የነበረው ፕሮፓጋንዳ ነው እዚህ ያለውን መንግስት የሚያፍረከርክ ፕሮፓጋንዳ ነው የደርግ መሪ የነበሩት ኮሎኔል መንግስቱ እንዴት ካገር ወጡ የሚለው ጉዳይ በራሱም ቢጠና የዚህ የማጭበርበር ውጤት አካል እንደሚሆን ጥርጣሬ የለኝም እርስ በርስ የነበረው አመራር እንዲከፋፈል ነገሩ አልቋል ሞቷል ፈርሷል ጠፍቷል ተብሎ አንዳንድ መሪዎች ደግሞ ሲወጡ ሰተት ተብሎ ልክ በወክ እየተደረገ አዲስ አበባ የተገባው ታስታውሱ ከሆነ ኤጋ አብይ ከነጀዳ አማሞ ከነሁንዳፍ አካ ገራ ኮንክሉዥን ኢት ደማ ጅራ ቆቆቢያም ፍዳተሚ ከነ ወጅን ለከ ወልቀበቱ አሜሪካን ሞ ማል ጀቻ ጅርት ፊንፊኔን አከሚ ጅርት ጀቻ አብይ ፕሮፓጋንዳ ዳን ፊንፊኔራ መንግስቱን አሪያሜ ጀቻ ጅራ ማሌ ፊንፊኔን ቀበምቴ ዮካን ሞ አካ ጀዳሙ ሰና መንግስቱን ቀበመው ዳፍረ ጋሜ ዱንታኔ ሚዲያሌን ቢያላፊ ሚዲያሌን ቢየ ኬሳ ወጅታኒ ኦሎላ ረቶፈኒን መንግስቱን ዶጎንጎሬ በዴ አኒን ዶጎንጎሩ ሚዲያ ዳን hangaፌት ጀተም ፊንፊኔዳ ሂምበቀዱ ጀቻ ጅራ ዋን tokko ገሩ አመኔ ጅራ ወራኒ ገና ኪሎሜትር ዲበ tokko ወይ ረቲ ወራኒ ዱጅሩ ጅራ ዲያቴር አከ ወራኒ ዲያቴሩ ፊ ኪሎሜትር ዲበ tokko ወይ ራከ ጅሩ አፋኑ ቢቲን ዱበቴ ጀቹ